ሶማሌላንድ በትላንትናው ዕለት የአገርነት ዕውቅና መስጠቷን ተከትሎ የአፍሪካ ህብረትን ጨምሮ የተለያዩ ሀገራት እስራኤል ለሶማሌላንድ የሰጠችው ሙሉ የአገርነት ዕውቅና በመቃወም ሁሉም በየፊናቸው መግለጫዎችን እያወጡ ይገኛሉ። ይህ የእስራኤል ውሳኔ ቀጠናው ላይ ምን እንድምታ ሊኖረው ይችላል የሚለውን እንመለከታለን። ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች፣ ይህንን ቻናል ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ መልእክቴ ነው። እስራኤል የሶማሌላንድን ዕውቅና የመስጠት ፍላጎት ወይም ሂደት በምስራቅ አፍሪካና በመካከለኛው ምስራቅ የፖለቲካ አስተላለፍ ላይ ትልቅ ለውጥ የሚያመጣና ጂኦፖለቲካዊ ክስተት ተብሎ ሊገለጽ ይችላል። ይህም ጉዳይ ከታሪክ ከጥቅምና ከአሁኑ ወቅታዊ ሁኔታ አንጻር ሲተነተን የሚከተሉትን ነጥቦች ይዛል። ከእስራኤል ስትራቴጂካዊ ፍላጎቶች አንጻር ለሶማሌላንድ ዕውቅና ለመስጠት የወሰነችባቸው መሰረታዊ ምክንያቶች ውስጥ የቀይ ባህር ጸጥታ አንዱ እንደሆነ እንደ ምክንያት ሊነሳ ይችላል። እስራኤል በኤደን ባህረ ሰላጤና በባቢል አልመንደብ በኩል የሚደረገውን የንግድ መስመር ለህልውናዋ ትፈልጓለች። በተለይ በየመን ያሉ የሁቲ አማጽያን የሚያደርሱትን ጥቃት ለመመከት ሶማሌላንድ ስትራቴጂካዊ ምሽግ ትሆናለች። የዳርቻ ሀገራት ወይም ፕሪፌሪያል አሊያንስ እስራኤል በአረብ ሀገራት ስትከበብ አረብ ያልሆኑ ወይም ለየት ያሉ አቋም ያላቸውን እንደ ኢትዮጵያና ኬንያ የዳርቻ ሀገራት ወዳጅ የማድረግ ጥንታዊ ስልቷን በሶማሌላንድ በኩል ዳግም እያነቃችው ሊሆን እንደሚችል እየተነገረ ነው። የእስራኤል ስምምነት በቀጣይ በአፍሪካ አህጉር ያላትን ዲፕሎማሲያዊ ተቀባይነት በማስፋት በዓለም አቀፍ መድረኮች እንደ ዩኤን ባሉ ተቋማት ድምፅ ለማግኘት ፍላጎት አላት። በሌላ በኩል ኢትዮጵያ ጉዳዩን ቀድማ መጀመሯ እንደ እስራኤል ላሉ ታላላቅ አገራት በር ከፋች ሆኗል። ግብጽ በኤርትራና በሶማሊያ በኩል ኢትዮጵያን ለመጫን የነበራት ተስፋ እስራኤል ወደ ጨዋታው ስትገባ ሊቀየር ይችላል እየተባለ ነው። ግብጽ ከእስራኤል ጋር የሰላም ስምምነት ቢኖራትም የሶማሌላንድ ዕውቅና ማግኘት በናይል ጉዳይ ላይ ያላትን ተጽዕኖ ሊያዳክምባት ይችላል። ሆኖም እስራኤልን ፊት ለፊት መጋፈጥ ለካይሮ ከባድም ነው። ኤርትራ ደግሞ እስራኤል በሶማሌላንድ በኩል መምጣቷ ኤርትራ በቀጠናው የነበራትን ብቸኛ ታማኝ ስትራቴጂካዊ አጋርነትና የባህር በር የበላይነት ሊያሳጣት ይችላል። የአሰብ ጉዳይና አዲሱ የኃይል ሚዛን የኢትዮጵያ በሶማሌላንድ በኩል የባህር በር ማግኘት በኤርትራና በአሰብ ወደብ ላይ የሚኖረው ተጽዕኖ ከፍተኛ ነው። ኤርትራ አሰብን እንደ ፖለቲካዊ ቁማር ትጠቀምበታለች። ኢትዮጵያ በሶማሌላንድ በኩል አማራጭ ካገኘች በኤርትራ ያላትን ጥገኝነት ስለሚቀንስ አሰብ አገልግሎት የማይሰጥ ቦታ ሆኖ የመቀጠል እድሉ ሰፊ ነውም ተብሏል። አሁን በቀይ ባህር ላይ ሶስት ዋና ጎራዎች እየተፈጠሩ ነው። ኢትዮጵያ፣ ሶማሌላንድ፣ እስራኤል፣ ዩናይትድ አረብ ኤሚሬትስ የንግድና የጸጥታ ትብብር አላቸው። ኤርትራ፣ ግብጽ፣ ሶማሊያ ኢትዮጵያን የመክበብ ፍላጎት ሌላኛው ነው። የሃውቲ ኢራን መስመር ሁከትን እንደ መሳሪያ የመጠቀም ሌላኛው ጎራ ነው። ኢትዮጵያ የሶማሌ ስምምነትን እንደ ማሳያ በመጠቀም በዲፕሎማሲያዊ ጫና ኤርትራን በሰላማዊ መንገድ ወደ ድርድር ጠረጴዛ ልታመጣት ትችላለች እየተባለ ነው። በአጠቃላይ የእስራኤል በቀጠናው መገኘት ለኢትዮጵያ የግብጽ ተጽዕኖ መቀነስ በሎጊያ ያደረገችውን የጦር ሰፈር የማግኘት እድል ያሰፋዋል። ከዚህም ባሻገር ኢትዮጵያ በቀይ ባህር ቀጠና 500 ኪሎ ሜትር የባህር ዳርቻውን እንድትቆጣጠር እስራኤል ፍላጎት አላት። ምናልባት ከሶማሌላንድ ቀጥሎ አሰብ የባለቤትነት ለውጥ ያደርጋል የሚሉ ግምቶችም አሉ። የእስራኤል ዕውቅና መስጠት የሶማሌላንድን ጉዳይ ከምስራቅ አፍሪካ የቤት ስራ አውጥቶ የዓለም ጂኦፖለቲካዊ ማጠንጠኛ እንዲሁም ሶማሌላንድን የሀያላን ሀገራት ጦር ሜዳ ያደርጋታል የሚሉ ተንታኞችም አልጠፉም።